አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ አለን አልሐምዱሊላህ። ዛሬ የተባለ ብሎግ ነው የመጣሁላችሁ። ብሎጉ እንግዲህ ያው ከጠዋት ስለሚጀምር ግዴታ ጠዋቴን ላሳያችሁ ብዬ ነው እንጂ ቀኔ የሚገርም ቀን እንደሚሆን አልጠራጠርም። ለማንኛውም እንዴት ናችሁ? ደህና ናችሁ? ትንሽ ጠፋሁኝ፣ ሁለት ቀን ጠፋሁኝ። እኔ ራሱ እንደጠፋሁ እየተሰማኝ ነው። መጥፋት አልፈልግም። ያው እንግዲህ ግን ለምን እንደጠፋሁ ራሱ አላቅም። ዩቲዩብ በነገራችን ላይ የዩቲዩብ ባህሪ አንዴ መስራት ስትጀምሩ ስሩ ስሩ ነው የሚላችሁ፣ አንዴ መጥፋት ስትጀምሩ ደግሞ ጥፉ ነው የሚላችሁ። መስራቱ ያስጠላችኋልና ያው በደንብ አጥብቃችሁ መያዝ አለባችሁ። ሁሌም ለመልቀቅ መሞከር አለባችሁ ቪዲዮ። ካልሆነ ግን ያው ትረሱታላችሁና ስሩ አይላችሁም። እዚህ ጋር ቁርሳችንን በላን፣ እንደተለመደው ቤታችንን አጸዳዳን። ከዛ ቤቴን ካጸዳዳው በኋላ ዛሬ ፕሮግራም አለብኝ፣ ኃይለኛ ፕሮግራም ነው። ፕሮግራሙም እንደሆነ ቪዲዮውን እስከ መጨረሻው ስታዩት ታዩታላችሁ እና ቪዲዮን ላይክ አድርጉ። እንደዚህ ቤታችንን አጸዳዳን። ከዛ በኋላ አነጣጠፍኩኝ ምናምን። አሁን ወደ ውጭ ልወጣ ነው። ወደ ውጭ ለመውጣት ተዘጋጅቼ እወጣለሁ። ሻወር ምናምን አልወስድም አሁን። ከዛ ስመለስ ነው የምወስደው። ምክንያቱም ፕሮግራሙ ጋር ሲሄድ ነው ሻወር ምናምን ነው ሳስጅ የሚሄደው። እንደዚሁ ዝም ብዬ ልብሴን ቀያይሬ ነው የምወጣው። ከዛ እዚህ ጋር ቤት ነው የተቀጣጠር ነው እና አንድ ሰው ቤት። ከዛ እዚህ ጋር ሂና ሜሽ ምናምን እየተሰራራ ነው። እንደዚህ ፏፏ እያለን ነው። ምክንያቱም ፕሮግራሙ ከባድ ፕሮግራም ነው የምላችሁ፣ ኃይለኛ ፕሮግራም። በቃ ማትቀሩበት እናንተ ራሱ አይደለሁም እኔ፣ እናንተ ራሱ መቅረት የለባችሁም እዚህ ፕሮግራም ላይ። የደስታችን ቀን ነው የምላችሁ። በጣም ደስ ያለብን ቀን ነው ዛሬ። አልሐምዱሊላህ ስለ ሁሉም ነገር። ለማንኛውም ዛሬ እኔ ደስ ብሎኛል። የኔም ደስታ ማለት ነው። ይሄ ደስታ የኔም ደስታ ጭምር ነው እና ፕሮግራሙን እስከ መጨረሻው ተከታተሉት። እዚህ ጋር ሜሽና እየተሰራ ነው። ግን ይሄ ነገር ሜሽና ይሄና መሰራት ሐራም ነው እንዴ? እስኪ ንገሩኝ ኮሜንት ላይ። ሐራም ነው እንዴ? እኔ አላቅምና ነው። ምክንያቱም ያው የማያውቁትን መጠየቅ ደግሞ ችግር የለውም። ምክንያቱም እኔ መቀንደብ ነው ሐራም፣ ጸጉር ማንሳት የሚመስለኝ። የዚህኛውን ግን በደንብ አላውቅም። ሐራም ነው ሐላል የሚለውን እንደዚህ ይሄ ቅንደባ ጸጉር የሚነሳ ጸጉር ስለሌለው ማለት ነው። እንደመኳል ነው፣ ያው በማጥቆሪያ ኩል እንደመኳል ነው። እያገራራሁት ይሁን አይሁን አላውቅም። ለማንኛውም እጃችንም እንደዚህ እና ተሰራን። እዚህ ጋር እንደዚህ ተሰርተናል። ምንም የሚነሳ ጸጉር የለም። ከዛ ወደ ፕሮግራሙ ገባን። ዘው ብዬ ወደ ፕሮግራሙ ነው ያስገባኋችሁ። እዚህ ጋር ሂና ፕሮግራም አለ። የጓደኛችን ሂና ፕሮግራም ነው። እንዴት ደስ የሚል ፕሮግራም እንደሆነ አትጠይቁኝ። እንደዚህ ከመጀመሪያው ከጀመሩ እንደዚህ ጣፋጭ ምናምን ነው። እዚህ ጋር የሚበላ ምግብ ነክ የሚበላ ነገር ሳይሆን ጣፋጭ ነገር ነው ምናምን ነው። እዚህ ጋር እንደምታዩት ፎቶ ፕሮግራም አለባት። ሂና ፕሮግራም ነው። እንደምታዩት ዲኮር የተሰራው ቀይ በቀይ ነው። በጣም የሚያምር ዲኮር፣ ደስ የሚል ጊዜ ነበረ እና እንደዚህ እሷም ፏ ብላ አምሮባት እንደዚህ ፎቶ ተነሳሳን እና እንደ አይነት ልብስ እንደምታዩት እሷ ከለበሰችው እኛ ደግሞ እንደዚህ ድሪያ፣ ቀያይ ድሪያ ነው የተለበሰው። እንዴት እንዳፈካ ፕሮግራሙ እንዴት እንዳሳመረው ዲኮሩ፣ የሷ ቁንጅና ተጨምሮበት ዲኮሩ ምኑ፣ ከዛ እንዴት እንዳማረ በቃ በቀይ ነገር ለከፍክት ነው የሚያደርገው። የምር የሆነ ቀይ መሆኑ ዝም ብሎ የተለመደ ከለር ስለሆነ ነው እንጂ አሁን ላይ ነገሩ እንደዚህ ፈካ ያሉ ከለሮች እንደ ፋሽን እየሆኑ ነው ያለው እና እዚህ ጋር እንግዲህ ፍቅራችን እየተገላለጽን ምናምን ነበረ እና ደስ የሚሉ ዋልን። እንደምታዩት ሙቀቱ ምኑ ነው። ከዛ በዚህኛው ልብስ ደግሞ ቀይራ መጣች። ይሄ ራሱ ልብሱ እንዴት እንደሚያምርባት እስኪ ተመልከቱ። አረ ሙሽሪት እንዴት እንዳማረባት፣ እንዴት ቆንጆ እንደሆነች ማሻአላ ብለናል። እኛም እንግዲህ ልልልልል እያልን እንደዚህ በቃ አረብስታ በቃ እንዴት ደስ ብሎን እንደዋለን። ብቻ እንኳን ደስ ያለሽ በሏት። እንኳን ደስ ያለሽ፣ እንኳን ለዚህ ያበቃሽ። ትልቁ ቁም ነገር እንግዲህ ለሴት ልጅ ያው እንግዲህ አላህ ሲልልን ትዳርን የመሰለ ነገር የለም። ከዛ ልጅ መውለድ ያው እንግዲህ ትዳር ከአላህ ነው የሚሰጠው። ማንም ሰው ፈልጎ የሚያመጣው የሚያስኬደው ነገር አይደለም።
አላህ ትክክለኛውን ሰው ሲያገናኛችሁ ነው ትዳር ያው እንግዲህ ጥሩ የሚሆነውና እዚህ ራሱ በዚህ ልብስ በጣም ነው ያማረባት። እንዴት እንዳማረባት ይሄ ልብሱ ራሱ በቃ እሷ ራሷ ቆንጆ ናት። የበለጠ ቆንጆ ነው የሆነችው። እዚህ ጋር ኬካችንን ቆረስን። ኬኳን ቆረሰች። ይና ፕሮግራም ነው በነገራችን ላይ እና በጣም ደስ የሚል ፕሮግራም ነው። እንግዲህ እንኳን ለዚህ አበቃሽ። ይሄ ጅምሩ ነው። ገና ናት ሙሽራ ለመሆን ትንሽ ቀራታል። ገና አሁን ይሄ ዝም ብሎ ፕሮግራም ነው። ከዚህ ፕሮግራም በኋላ ደግሞ እንግዲህ መጨረሻውን እናያለን ማለት ነው። አላህ ያሳካው ሁሉም ነገር። በጣም ደስ ብሎናል። ግን እኛ እንደዚህ ፏፏ ብለናል። በቃ ቆንጆ ጊዜ እያሳለፍን ነበር። እንደዚህ አንድ አይነት ልብስ ለብሰናል። ፕሮግራሙ ላይ የመጣ ሰው ከየትም ብሎ ቀይ ድሪያ ለብሶ መምጣት አለበት። ያው በቻሉት መጠን እንግዲህ ሁሉም ቀያይ ልብስ ለብሰዋል። ከቤተሰብም ያው እንግዲህ እንደዚህ ድምቅ አድርገናል። ለማድመቅ በጣም ሞክረናል። ቆንጆ ፕሮግራም ነበረ። እሷም በጣም አምሮባታል። እኛም ፏ ብለን ደስ ብሎናልን። እዚህ ጋር ኬኳን ቆረሰች። ፎቶን ፕሮግራም ነበራት። እዛው ፎቶ እየተነሳች ከጎኗ እንግዲህ ደግሞ ውዷ ጓደኛችን በነገራችን ላይ ጓደኛ ሲባል ሁሌ እነግራቸዋለሁ ጓደኛ የሚሰጠው ከአላህ ነውና በዛ ላይ ደግሞ የማይቀየሩ ቆንጆ ምርጥ ጓደኞች ይሰጣችኋል። በሆነ አጋጣሚ በሆነ በሄዳችሁበትም ከሀገር በቀየራችሁበትም በሆነ አጋጣሚ ብቻ የሰው መታወቂያው በሆነ አጋጣሚ ነው የምንተዋወቁትና እዚህ ጋር ተበላ ተጠጣ። ከዛ እዚህ ጋር ተበልቶ ተጠጥቶ እንግዲህ ጭፈራ አይቀርም፣ መጨፈር ነው። ድግሱ እንግዲህ እንደዚህ ሞቅ እያደረግነው ነው እላችኋለሁ። እኔ ጭፈራ አልችልም። በነገራችን ላይ ጎበዝ አይደለሁም። ጭፈራ አልችልም ጭራሽ። ሳቄ ነው የሚመጣኝ። እኔ ጭፈራ ሰው ሲጨፍር ራሱ ከገባሁማ እኔ ጭራሽ ነው የማልችለው። የሆነ ተወዛዋዥ አይለኝምና እዚህ ጋር ተጨፈረ ነው የምላችሁ። እንግዲህ ጨፈርን ከዛ ልባችን ውልቅ እስከሚል ድረስ ተጨፈረ። እሷም እንግዲህ እንደዚሁ እኛ ጋር የጓደኛ ፕሮግራም ስለሆነ ደስ የሚል ፕሮግራም ዋልን እና ደስ ብሎናል። እንኳን ለዚህ ያበቃሽ በሏት። ፕሮግራሙ እንደዚህ እያለ አልፏል። ሙዚቃ ድድድም እያለ ነበረ፣ ግን ሙዚቃውን አላሰማችሁም። ምክንያቱም ዩቲዩብ ኮፒራይት ይይዛል። ሙዚቃውን እዚህ ጋር አላወጣሁትም፣ ግን ደስ የሚል ፕሮግራም ነው። እንደዚህ አምረው ሁሉም ሴቶች አምሮ ነበር እዚህ ፕሮግራም ላይ ያሉት። በጠቅላላ ሁሉም ቆንጆ ናቸው። ማሻአላ እና እስኪ ቆንጆ ምረጡ። በትልልቅ ሰርግ እኮ ትንንሽ ሰርግ አለ። ቀጣይ የማን ተራ ነው? እስኪ ኮሜንት አድርጉልኝ። ቀጣይ የሷ ይሁን። በነገራችን ላይ ያገባም ስላለ እዚህ ውስጥ ያገቡ ሳይሆን ያላገቡት ቀጣይ ተረኛ ማን ነው? አበባውን ትጣልላቸው ወደ ኋላ ወይ ተረኛውን ለማወቅ አበባው የደረሰበት ተረኛ ነው ይባላል እኮ በአባባል። እና ደስ የሚል ፕሮግራም ነበረ። ሂና በቃ ምናምን ይሄ የሚባለው ፕሮግራም ልክ ከሰርግ በላይ ሆኗል። እንደ ሰርግ ከሰርግም በላይ ነው እና ሴቶች ብቻ ነበሩ ያሉት እና ፕሮግራሙ በጣም ደስ የሚል ፕሮግራም ነው። ለማንኛውም እንኳን ለዚህ አበቃሽ። ደስ ብሎናል። ቪዲዮ ላይክ አድርጉት። ባይ